አንድ ትንሽ ልማድ የህይወትን አቅጣጫ ሙሉ በሙሉ እንዴት ሊቀየረው እንደሚችል አስተውለህ ታውቃለህ? መጽሐፍ ቅዱስን በየቀኑ ማንበብ ቀላል ሊመስል ይችላል። ነገር ግን በጊዜ ሂደት የምታስብበትን፣ የምትናገርበትን፣ ውጊያዎችን የምትዋጋበትንና ከእግዚአብሔር ጋር የምትመላለስበትን መንገድ ይለውጠዋል። ብዙ ሰዎች መጽሐፍ ቅዱስን እንደ ድንገተኛ አደጋ መከላከያ መሳሪያ አድርገው ይዙ ህይወታቸው ሲበላሽ ብቻ ይከፍቱታል። ነገር ግን መጽሐፍ ቅዱስ መቼም ቢሆን የመጨረሻ አማራጭ ሊሆን አልተፈጠረም። እርሱ የመንፈስ የዕለት እንጀራ። አእምሮን ዘውትር በእግዚአብሔር ቃል ስትሞላው በውስጥ ዓለም ሊያስረዳው የማይችለው ነገር መሆን ይጀምራል። ዛሬ መጽሐፍ ቅዱስን በየቀኑ ስታነብ ስለሚሆኑ 6 ነገሮችን እናወራለን። እነዚህ ለውጦች መንፈሳዊ ህይወትን እንዴት እንደሚያጠነክሩና ጠላት አንተን ከእግዚአብሔር ቃል ለማዘናጋት ምን ያህል ጠንክሮ እንደሚዋጋ እናያለን። አንደኛ፣ አእምሮን መለወጥ ይጀምራል። ሮሜ 12:2 እንዲህ ይላል፣ የዚህ ዓለም መልክ አትምሰሉ፣ ነገር ግን የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ። ዓለም ዘውትር ፍርሃትን፣ አሉታዊነትን፣ ምኞትን፣ ቁጣንና ግራ መጋባትን ወደ አእምሮ ትመግባለች። እነዚህ ድምጾች በእግዚአብሔር እውነት ካልተካቸው ውሎ አድሮ እነዚህ ድምጾች አስተሳሰብን መቅረጽ ይጀምራሉ። ብዙ ሰዎች መንፈሳዊ ድካም የሚሰማቸው ለዚህ ነው። ነፍስን የሚያድሰውን ያንን አንድ ነገር ብቻ ትተው ሌላውን ሁሉ ይመገባሉ። ጠላት ሐሳብን ከተቆጣጠረ ምርጫዎችን ሁሉ መቆጣጠር ይችላል። በእግዚአብሔር ቃል ውስጥ የተሸሸገውን ኃይል ስለሚረዳ መጽሐፍ ቅዱስን እንዳትከፍት በጣም ሥራ የበዛብህ፣ የተዘናጋ ወይም የደከመ እንድትሆን ያደርጋል። ነገር ግን የዕለት ተዕለት የመጽሐፍ ቅዱስ ንባብ ለዓመታት ያመንክባቸውን ውሸቶች ጠራርጎ ማስወገድ ይጀምራል። ራስን በፍርሃት እይታ ሳይሆን እግዚአብሔር በሚያይ መንገድ መሄድ ትጀምራለህ። በቀን በትንሽ ጥቅሶች ብትጀምር እንኳን በጽናት ቀጥል። በቀስታ አንብብ። እግዚአብሔር ምን እያለ እንደሆነ አስብ። ቃሉ ከስሜቶች በላይ ጎልቶ እንዲሰማ አድርግ። በጊዜ ሂደት ምላሽ ይለወጣል፣ አስተሳሰብ ይለወጣል፣ ሰላምም እየጠነከረ ይሄዳል። የታደሰ አእምሮ ጠንካራ ሕይወትን ይፈጥራል። አእምሮን የሚሞላው ነገር ውሎ አድሮ የወደፊት ሕይወትን ይቀርጻል። ሁለተኛ፣ በፈተና ላይ ጥንካሬን ታገኛለህ። ኢየሱስ በምድረ በዳ በተፈተነ ጊዜ ከሰይጣን የመጣበትን ጥቃት ሁሉ የተከላከለው በቅዱሳን መጻሕፍት ነበር። ተጽፏል የሚለው ቃል መሳሪያው ነበር። ይህ የሚያሳየን አንድ ኃይለኛ ነገር አለ። መንፈሳዊ ውጊያዎችን ማሸነፍ የምትችለው በመንፈሳዊ እውነት ነው። ጠላት መንፈሳዊ ዝግጅት የሌላቸውን ሰዎች ያጠቃል። የእግዚአብሔር ቃል ካልመራህ ስሜቶችህና ውሳኔዎች አንተን መምራት ይጀምራሉ። ነገር ግን የዕለት ተዕለት ቃል ፈተና ሕይወትን ከማጥፋቱ በፊት አስቀድመህ እንድትለየው ጥንካሬ ይሰጣል። ከምትታገልባቸው ነገሮች ጋር በቀጥታ የሚገናኙ ጥቅሶች በልብህ ያዝ። ፍርሃትን የምትዋጋ ከሆነ ስለ ሰላም የሚያወሩ ጥቅሶችን አጥና። ከፍትወት ጋር የምታገል ከሆነ ስለ ንጽህና የሚያወሩ ጥቅሶችን አጥና። በተስፋ መቁረጥ ውስጥ ከሆነ በእግዚአብሔር የተስፋ ቃል ላይ ተደገፍ። የሥጋ ፍቃድ በሚደክምበት ቅጽበት የእግዚአብሔር ቃል ሰይፍ ይሆንልሃል። መንፈስህ ባዶ ሲሆን ፈተና መቋቋም ከባድ ይሆናል። ልብህ በእግዚአብሔር እውነት ሲሞላ ግን የተለየ ውጊያ ትዋጋለህ። ሶስተኛ፣ ለኃጢአት ያለ ስሜት ይበልጥ ስስና ንቁ ይሆናል። ዕብራውያን 4:12 እንዲህ ይላል፣ የእግዚአብሔርን ቃል ሕያው ነውና የሚሠራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። መጽሐፍ ቅዱስን የሚያጽናና ብቻ አይደለም፣ ይገሥጽሃል፣ ያቀናሃልም። በቃል ውስጥ ብዙ ጊዜ ባሳለፍክ ቁጥር ከእግዚአብሔር ወደሚያርቁ አመለካከቶች፣ ልማዶችና ስምምነቶች ይበልጥ በግልጽ መለየት ትጀምራለህ። ከቃሉ የራቀ ሰው ሳያውቁ ቀስ በቀስ ከኃጢአት ጋር መለማመድ ይችላል። ነገር ግን የእግዚአብሔር ቃል ልናስወግደው በምንፈልገው ስውር ስፍራ ላይ ብርሃኑን ያበራል። ይህ የሚያደርገው ሊያሳፍረን ሳይሆን ሊለውጠን ነው። ጠላት የመውቀስ የመጸጸት ስሜት እንደ ኩነኔ እንዲሰማ ይፈልጋል። ተግሳጽን ስትሰማ እግዚአብሔር ተቆጥቶኛል ብለህ እንድታስብ ይፈልጋል። ነገር ግን መውቀስ የልብ መለወጥ ፍላጎት እግዚአብሔር አሁንም በልብ ውስጥ እየሰራ መሆኑን የሚያሳይ ማስረጃ ነው። ከቅጣት ወይም ከተግሳጽ አትሸሽ። ቃሉ በሕይወት ውስጥ ያለውን ነገር ሲገልጥብህ ፈጥነህ ወደ እግዚአብሔር አምጣው። ንስሐ መቀራረብና አንድነትን ያድሳል። መጽሐፍ ቅዱስ ኃጢአትን የሚገልጠው ሊያጠፋ ሲሆን እግዚአብሔር እንዲፈውስህ ነው። እግዚአብሔር የሚወዳቸውን ይቀጣቸዋል። መውቀስ መጣል ሳይሆን አቅጣጫን ማስተካከል ነው። አራተኛ፣ እምነትህ እየጠነከረ ይሄዳል። ሮሜ 10:17 እንዲህ ይላል፣ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ብዙ አማኞች እምነትን የሚያመርተውን ዋናው ነገር ችላ በማለት ጠንካራ እምነት እንዲኖራቸው ይመኛሉ። እምነት በስሜት ብቻ የሚገነባ አይደለም። ዘውትር ለእግዚአብሔር የተስፋ ቃል ራስን በማስገዛት ያድጋል። ጠላት መንፈሳዊ አለመረጋጋትንና ጥንካሬን ይወዳል። እግዚአብሔር ካንተ ጋር መሆኑን ጸሎት እንደማይሰራ ወይም ነፃ መውጣት እንደማትችል እንድትጠራጠር ይፈልጋል። ነገር ግን መጽሐፍ ቅዱስን ባነበብክ ቁጥር እግዚአብሔር አስቀድሞ ስላደረጋቸው ነገር መንፈስን እያስታወስከው ነው። ዳዊትን እንዴት እንዳዳነው፣
ዳንኤልን እንዴት እንደጠበቀው፣ ጴጥሮስን እንዴት እንደመለሰውና ኢየሱስን ከመቃብር እንዴት እንዳስነሳው ታያለህ። ያኔ ችግሮች ከአምላክህ በላይ ትልቅ መስለው መታየታቸውን ያቆማሉ። ፍርሃት አእምሮን ሲያጠቃው በቃሉ መልስ ስጠው። ጭንቀት ሲነሳ ወደ እግዚአብሔር የተስፋ ቃል ተመለስ። እምነትን ለሳምንታት ከምትራበው ይልቅ በየቀኑ ስትመግበው እየጠነከረ ይሄዳል። ጠንካራ እምነት በአንድ ጀንበር አይገነባም፣ በየቀኑ በቃል ውስጥ በመሆን ነው የሚገነባው። 5 የእግዚአብሔርን ድምፅ ይበልጥ በግልጽ መስማት ትጀምራለህ። ብዙ ሰዎች የእግዚአብሔር እንዲናገረኝ ብቻ ነው የምፈልገው ይላሉ። ነገር ግን ብዙ ጊዜ እግዚአብሔር በቃሉ በኩል አስቀድሞ ተናግሯል። ቅዱሳት መጽሐፍት የእግዚአብሔር ድምፅ ለመለየት መንፈስን ያሰለጥኑታል። ዮሐንስ 10:27 እንዲህ ይላል፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። ቃሉን ይበልጥ እየተለማመድከው በሄድክ ቁጥር ከእግዚአብሔር የሆነውንና ያልሆነውን መለየት ይበልጥ ቀላል ይሆንልሃል። መውቀስን በፍጥነት ማስተዋል ትጀምራለህ። ጥበብ ይበልጥ በግልጽ ይመጣል። ውሳኔዎችን ግራ የሚያጋቡ አይሆኑም። ጠላት መንፈሳዊ ግራ መጋባት ውስጥ ያድጋል። ሰዎች በመንፈስ ከመመራት ይልቅ በስሜት እንዲነዱ ይፈልጋል። መጽሐፍ ቅዱስ ግን ያቆመሃል፣ መልህቅ ይሆንልሃል። የእግዚአብሔርን ማንነት መንገዶችንና እውነቱን ያስተምርሃል። በቃሉ በኩል ድምፁን ስታውቅ ማታለልን መለየት ቀላል ይሆንልሃል። ሳትቸኩል ለማንበብ ጸጥ ያለ ጊዜ መድብ። መረጃን ለመፈለግ ብቻ አታንብብ፣ የእግዚአብሔርን መመሪያ ለመስማት እንጂ። አንዳንድ ጊዜ አንድ ጥቅስ ለወራት የተሸከምን ከሆኑ ለነበረው ጥያቄ መልስ ሊሆን ይችላል። የእግዚአብሔር ቃል ሲለመድ ድምፁ ይበልጥ ግልጽ ይሆናል። 6 ከእግዚአብሔር ጋር ያለህ ግንኙነት ይበልጥ ጥልቅ ይሆናል። ክርስቲያን መሆን መቼም ቢሆን ቀዝቃዛ ሃይማኖት ስርዓት መሆን አልነበረበትም። እግዚአብሔር ግንኙነትን ይፈልጋል። ግንኙነቶች ደግሞ በጊዜ በትኩረትና በንግግር ያድጋሉ። መጽሐፍ ቅዱስ በየቀኑ ማንበብ ሃይማኖታዊ ግዴታን ስለመወጣት አይደለም፣ አንተ ከፈጠረ አምላክ ጋር ጊዜ ስለማሳለፍ ነው። ኤርምያስ 29:13 እንዲህ ይላል፣ ተሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ። ቃሉ ዘውትር ባነበብክ ቁጥር በዕለት ተዕለት ሕይወት ውስጥ የእግዚአብሔር መገኘት ይበልጥ ታውቀዋለህ። ጸሎት ይበልጥ ፍቅሯዊ ይሆናል። አምልኮ ይበልጥ የግል ይሆናል። እምነትም ይበልጥ ጥልቅ ይሆናል። ጠላት ከእግዚአብሔር ጋር ያለን ግንኙነት ጥልቅ የሌለው ሆኖ እንዲቀጥል ይፈልጋል። ምክንያቱም ጥልቀት የሌለው እምነት በፈተናና በጭንቀት ጊዜ ይፈራረሳል። ነገር ግን ዘውትር በቃሉ ስትኖር ስሮች ወደ ታች ይወርዳሉ። ማዕበሎች አሁንም ይመጣሉ፣ ነገር ግን አሁን ጽኑ መሠረት አለ። መጽሐፍ ቅዱስ እንደ የቤት ሥራ አትቆጥረውም። ከአባትህ ጋር እንደምታደርገው ውይይት አድርገህ ቅረበው። እያንዳንዱ ገጽ ለአንተ ያለው ልብ ይገልጣል። ወደ እግዚአብሔር ይበልጥ በቀረብ ቁጥር ዓለም ያላት ማራኪነት እየቀነሰ ይሄዳል። በስተመጨረሻ መጽሐፍ ቅዱስን በየቀኑ ማንበብ አእምሮን ያድሳል። ውሸቶችን በእውነት ይተካል። እምነትህን ያጠነክራል። እግዚአብሔር አሁንም ታማኝ መሆኑን ያስታውስሃል። ወደ ውድቀትና ኀፍረት ሳይሆን ወደ ንስሐ እየሳበህ ለኃጢአት ንቁ እንድትሆን ያደርግሃል። በፈተና ላይ ጥንካሬን ይሰጣል። ለመንፈሳዊ ውጊያም ያስታጥቃል። ጫጫታን በበዛበት ዓለም ውስጥ የእግዚአብሔርን ድምፅ ይበልጥ በግልጽ እንድትለይ ይረዳሃል። ከሁሉም በላይ ደግሞ በሌላ በማንኛውም ነገር ሊተካ በማይችል መልኩ ከእርሱ ጋር ያለህን ግንኙነት ያጠልቀዋል። ጠላት በቃል ውስጥ የምታሳልፈውን ጊዜ ይዋጋል። ምክንያቱም አንድ አማኝ በእግዚአብሔር ቃል ውስጥ ስር ሲሰድ ምን እንደሚሆን ያውቃል። በቃሉ የተሞላ ክርስቲያን ማታለል ከባድ ነው። ተስፋ ማስቆረጥ ከባድ ነው። ማሸነፍ ከባድ ነው። ይህ መልእክት ልብህን ከነካው ወደ እግዚአብሔር ቃል ለመመለስ መነቃቃት ለሚያስፈልጋቸው ሰው አካፍለው። ከታች ባለ አስተያየት መስጫ ላይ የእግዚአብሔርን ቃል እየለወጠኝ ነው ብለህ ጻፍ። እምነትህን የሚያጠነክሩና በየቀኑ መንፈሳዊ ሕይወትን እንዲያድጉ የሚረዱ መልእክቶችን ለማግኘት ሰብስክራይብ አድርግ። ሻሎም።